ወይ ጉድ! የእግር ኳስ ዓለምን ያናወጠው ጉዳይ በማንቸስተር ሲቲ የተከፈቱት 115 ክሶች። እነዚህ ክሶች በፕሪሚየር ሊግ የፋይናንስ ሕጎች መጣስ ተያይዞ ናቸው። እንግዲህ በአጭርና በግልጽ እንመልከት። 115 ክሶች ምንድን ናቸው? የገንዘብ ሪፖርት ትክክለኛ አለመሆን ተብሎ የተጠረጠረ፣ የተጫዋቾች እና የኮች ደመወዝ መረጃ መደበቅ፣ የፋይናንሻል ፌር ፕላይ (ፊፍፕ) ደንቦች መጣስ፣ ከ2009 እስከ 2018 ድረስ የሚመለከቱ ጉዳዮች። ማንቸስተር ዩናይትድ ምን ብሎ ይመልሳል? ክለቡ ክሶቹን እንደማይቀበል ገልጿል፣ ራሱንም እንደሚከላከል አሳውቋል። ጉዳዩ በሕግ ሂደት ውስጥ ነው። ምን ይሆናል? ክሱ ከተረጋገጠ ሊኖሩ የሚችሉ ቅጣቶች፣ ነጥብ መቀነስ፣ ብዙ ገንዘብ ቅጣት፣ ከሊግ ማስወገድ፣ ከፍተኛ እርምጃ። ነገር ግን እስካሁን የመጨረሻ ውሳኔ አልተሰጠም። መደምደሚያ ኦድሾ ይህ ጉዳይ በፕሪሚየር ሊግ ታሪክ ከፍተኛ እና ውድቀት ሊያመጣ የሚችል ጉዳይ ነው። የማንቸስተር ዩናይትድ የወደፊት እግር ኳስ ጉዞ በዚህ ውሳኔ ላይ ሊመሰረት ይችላል። እናንተ ምን ትላላችሁ? ቅጣት ይገባቸዋል? ኮሜንት ላይ አስተያየታችሁን ጻፉ። ላይክ እና ሰብስክራይብ አትርሱ። እናመሰግናለን።